አሰላሙ አሌይኩም ወረህመቱላህ ወበረካቱሁ። ውድና የተከበራችሁ የቻናላችን ቤተሰቦች የሙቃድ ወዳጆች ደንበኞች ትላለክ ሰላም እንዴት ናችሁ? በያላችሁበት የረበና ሰላም በእናንተ ላይ ይሁን። ለሙቃድ ዩቲዩብ አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ቻናላችን በጣም እየወረደ ስለሆነ ፕሊዝ 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 አበረታቱን። ሰብስክራይብ እያደረጋችሁ ከጎናችን ሁኑ ማለት ነው። ዛሬ እንግዲህ የክትፎ አሰራር ነው ይዘናላችሁ የመጣ ነው። ባይዘወይ ያኔ የክትፎ ሙሉ አሰራር አይደለም። ዝም ብለን ለራሳችን ልንበላ ምሳ ልንበላ ስናዘጋጅ ለምን አንቀርጸውም ብለን ነው የቀረጽነው እንጂ ብዙ ነገር አለ ማስተካከል። ያኔ አሰራሩን ከፈለጋችሁ ምናምን ያው እናሳያችኋለን፣ ችግር የለብንም። አህምሼ ግን እናንተ ሰብስክራይብ እያደረጋችሁ ፕሊስ አግዙን፣ አበረታቱን ማለት ነው። ምክንያቱም እናንተ እኛን ሰብስክራይብ ብታደርጉ ምንም የቀንስባችሁ የሚጎልባችሁ ነገር ስለሌለ ለእኛ ግን ይጠቅመናል። ያ ስለሆነ አበረታቱን፣ ሰብስክራይብ አድርጉልን፣ ሼር አድርጉልን። ሁላችሁንም ስለምትሰጡን ሀሳብ አስተያየት ስለምታደርጉልን ድጋፍ እጅግ እናመሰግናችኋለን ማለት ነው። እና ብቻ ሁሉም ነገር ለበጎ ነው። አንድ ቀን እኛም ከፍ ማለታችን ትልቅ ቦታ መድረሳችን አይቀርም። ላታቅንጡ ሚን ረሕመቲላህ፣ በአላህ ረሕመት መቼም ተስፋ አንቆርጥም ማለት ነው። ያ ስለሆነ ሼር እያደረጋችሁ እንድታበረታቱን አሁንም ድጋሜ እንጠይቃለን። ከአላህ በታች ደግሞ የእናንተን እገዛ እንፈልጋለን ማለት ነው። እኛ ብዙ ነገር የመስራት አላማ አለን። ባይዘዌ ፕራንኮቹን የሆነ ጫወታ፣ ቀልድ፣ ቁም ብዙ ነገር ግን ያው ቪዲዮ ሰርታችሁ ካልታየ እይታ ከሌለው የመስራት ሞራን ይወርዳል ማለት ነው። ወላሂ ስሩ አይልም፣ በጣም ነው የሚያስጠላው። ግን ቪዲዮ እይታ ሲኖረው ሰብስክራይብ የተደረገ ሲሆን በቃ ስሩ ይላል ማለት ነው። ያኔ ብዙ አይዲያ ይመጣላችኋል። ግን አሁን ግን አይዲያ እያለ ራሱ በቃ ቪዲዮ ካልታየ፣ ምክንያቱም አንድ ቪዲዮ ለመስራት በትንሹም ቢሆን ብዙ ነገር እንትን ብላችሁ ነው የምትሰሩት። ያኔ ብዙ ነገር አለው። በቃ ሰዓት ምንም አድርጋችሁ ብዙ ነገር ስደት ስትሆኑ፣ እኛ አሁን ቤት ነው ያለ ነው። ግን ቢሆንም እንደውም ስራ ቦታ ስትሆኑ ትንሽ ይሻላል። ብቻ ያም ሆነ እይታ ሲኖረው ነው የመስራት ሞራኑም እንትኑም የሚመጣው እንጂ እንዲህ ካልታይ ምናምን በቃ ለመስራት ምክንያቱም በቃ ሰርቼ ለማይታይ ነገር የሚለውን ይመጣባችኋል ማለት ነው። ሶ ያ ስለሆነ ፕሊዝ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። ከጎናችን ሁኑ። ይሄንን ቪዲዮ እኛ ዘረኛ አይደለንም፣ እምነትን አንነካም፣ ብሔርተኛ አይደለንም። ሰው ጀስት ፈታ ስለሆነ ለማንም ሰው ሼር ብታረጉት ይሄ ቪዲዮ ማናችሁንም አይጎዳም ማለት ነው። እኛን ይጠቅመናል። መልካም ነገር በመስራታችሁ ደግሞ እናንተም ትጠቀማላችሁ። ያ ስለሆነ እስኪ ሼር እያደረጋችሁ ይሄንን ቪዲዮ ቢያንስ ለ10 ሰው ሼር ብታረጉ ሰብስክራይብ ይመጣልናል። ምንም አይከፈልበትም። ያ ስለሆነ እዚህ ጋር ደግሞ ቅቤ እያረገን ምናምን በጣም ቅቤ ራሱ የምትፈልጉ ማዘዝ ትችላላችሁ። አንጥረን እንሰጣለን ምናምን ነገር የምትፈልጉትን ነገር እኛን ማዘዝ ትችላላችሁ። ግን አበረታቱን። በመጀመሪያ ሰብስክራይብ እያደረጋችሁ ከጎናችን ሆኑ። እንግዲህ ለሀገራችን ሰላምን፣ ፍቅርንም አንድነትንም አላህ ቅርብ ያደርግላት ማለት ነው። ሁሉም ነገር የሚሆነው ሰላም ሲኖር፣ ፍቅር ሲኖር፣ አንድነት ሲኖር ነው። ለሁሉም ነገር ደግሞ እጅግ እናመሰግናችኋለን። በርቱ፣ ጠንክሩ እያላችሁ እኛንም ለምታበረታቱን ከጎናችን ለምትሆኑ ብቻ ያው ሰው ለሰው መድኃኒቱ ነው፣ በሽታውም ሰው ነው እንደሚባለው እናንተ ለእኛ ታስፈልጉናላችሁ። ካጠፋን ደግሞ ይሄን ነትፍታችሁ አልተመለሱ እያላችሁ በኮሜንት እየመለሳችሁንም ቢሆን አበረታቱን ትላለክ። እንግዲህ የረበና ሰላም በእናንተ ላይ ይሁን። በቀጣይ በጥሩ ነገር የተለያየ ነገር እዘን እስክንመጣ እናንተ ሰብስክራይብ ያደረጋችሁ ጠብቁን ማለት ነው። ኢንሻአላ ይህን ቪዲዮ ፕሊዝ ሼር አድርጉ። ዩቲዩብ ያላችሁ በዩቲዩባችሁ ኮሚኒቲ ላይ ሼር አድርጉት። እንዲሁም ደግሞ ያው ጓደኛ የሌለው ሰው የለም። ጓደኛ ላላችሁ ስልካችሁ ዋትስአፕ ላይ ቴሌግራም ላሉት ወገኖቻችሁ ሼር አድርጉ፣ አበረታቱን። ምክንያቱም እኛ ወደፊት ብዙ ነገር እንሰራለን። ብንሰራ እንጠቅማለንም እንጠቀማለንም፣ ሁለቱንም ማለት ነው። ነፍሰ ወዳጅነት ለብቻችን ምናምን አይደለም። አበረታቱን ፕሊዝ ከጎናችን ሆኑ። ሼር አድርጉልን። ላይክ እያደረጋችሁ ትልቅ ቦታ እንድንደርስ ከጎናችን ሆኑ ባይ ነኝ። እንግዲህ ለምትሰጡን ሀሳብ አስተያየቶቻችሁ በድጋሚ እጅግ እናመሰግናለን። የጀሊሉ ሰላም በእናንተ ላይ ይሁን። ቀጣይ ቪዲዮ እስከምንገናኝ አላህ ይጠብቃችሁ። ዳግም ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱን ፕሊዝ ማለት ነው።
አላህ ሰላሙን ያምጣልን። ያሰባችሁት ይሳካ፣ ህልማችሁ እውን ይሁን። ባሰባችሁ ድረሱ። የታመማችሁ አላህ አፊያ ያደርጋችሁ፣ ያጣችሁም እንድታገኙ የርዝቅ በር አላህ ይክፈትላችሁ። ወጥቶ ከመቅረት ከድንገተኛ አደጋ አላህ ይጠብቃችሁ። ከሰራተኝነት አውጥቷችሁ አላህ በሀገራችሁ ያሰባችሁትን የወደዳችሁትን የፈለጋችሁትን ሰርታችሁ ለመብላት ያብቃችሁ ማለት ነው። የረበና ሰላም እዝነት ራድኤት በረከት ርህራሄ አይለያችሁ እያልኩኝ ዛሬ በዚህ እሰናበታችኋለሁ ማለት ነው። ይሄ እንጀራ የጤፍ እንጀራ ነው፣ ልንገራችሁ ብዬ ነው። ያው ካሜራው ደፍ ሲል ክትፎ ትንሽ ጨለም ያለ ይመስላል፣ ግን ወላሂ በጣም ቀይ ክትፎ ነው፣ በጣም የሚያምር ማለት ነው። ጣዕሙን ደግሞ አትጠይቁኝ፣ ማሻአላ ተባረከላ። እና ለሁለታችን ነው በልተን የጨረስነው ከጓደኛዬ ጋር። በጣም ነበር የሚጣፍጠው። ምን ነው በጨመር